ታሪካችን የሚጀምረው ኒኪ የተባለች የአሜሪካ ልዩ ኃይሎች ዋና ተዋናይ ስፍር ቁጥር የሌላቸው የህይወትና የሞት ተልእኮዎችን በብቃት የፈጸመች ጀግና ተዋጊን እያሳየን ነው። ኒኪ በወታደራዊ ህይወቷ በሙሉ በህይወትና በሞት መካከል ያለው ድንበር በጥቂት ሰከንዶች ውስጥ ብቻ በሚለካባቸው በማይታወቁ አደገኛ ዘመቻዎች ውስጥ አልፋለች። እንዲያውም በአንድ ወቅት የሌሎችን ህይወት ለማጥፋት እንዴት በሚገባ እንደሰለጠነችና አንድን ተቃዋሚ የሚሞትበትን ትክክለኛ ጊዜ እንኳን ማወቅ እንዳለባት ስትገልጽ የደም ቧንቧ አንድ ጊዜ ከተቆረጠ በኋላ 22 ሰከንዶች ብቻ እንደሚቀሩ መናገሯ አስቂኝ እንደሆነ ትገልጻለች። ነገር ግን ልጅ ማሳደግና እናት መሆንን በተመለከተ ሁልጊዜ በስራዎቿ ተጠምዳ ስለነበር እንዴት እናት መሆን እንዳለባት ማንም አላስተማራትም። ለዚህም ከሴት ልጇ ክሎይ ጎን እምብዛም አልነበረችም። የልጇን የልደት ቀን ለማክበር ወደ ቤት መመለስ እንኳን የማትችልባቸው ብዙ ዓመታት ነበሩ። በምትኩ ሻማዎችን ከሴት ልጇ ጋር በቪዲዮ እያየች ይቅርታ መጠየቅና ልጇን በትንሽ ስክሪን ውስጥ ስታድግ ማየት ብቻ ነበር የምችለው። ከ3 እስከ 6 ከዚያም ከ8 ዓመቷ ጀምሮ የክሎይ እድገት እያንዳንዱ ምዕራፍ ባልተጠናቀቁ ተስፋዎች አልፈዋል። ኒኪም ወደ ሴት ልጇ በሰዓቱ ለመመለስ በቻለችባቸው ጥቂት አጋጣሚዎቿ ግን እነዚያ ብርቅዬ የልደት በዓላት በህይወቷ ውስጥ እጅግ ውድና አስደሳች ትዝታዎቿ ሆኑ። ክሎይም እናቷ በትከሻዋ ላይ የምትሸከመውን አደገኛ ስራ ስለምታውቅና ከእያንዳንዱ መለያየት ጀርባ በዓለም ዙሪያ የሚሊዮኖችን ህይወት የመጠበቅ ታላቅ ኃላፊነት መኖሩን ስለተረዳች እናቷን አንድም ጊዜ ቢሆን ወቅሳት አታውቅም። የምትፈልገው ብቸኛው ነገር እናቷን ከእያንዳንዱ ተልዕኮ በኋላ በሰላም መመለሷን ብቻ ነበር። ሆኖም ግን አሳዛኝ ሁኔታ መከሰቱ አልቀረም። ክሎይ 15 ዓመት ሲሞላት አባቷ በሎክሚያ በሽታ ምክንያት ህይወቱ አለፈ። ያ ታላቅ ኪሳራም ኒኪን እንደ እናትነት ሚናዋን መሸሽ እንደማትችል እንድትገነዘብ አደረጋት። ለዚህም ላለፉት ዓመታት ያመለጠችውን ሁሉ ለማስተካከል ጓጉታ ወደ ቤት ለመመለስ ወሰነች። ብዙም ሳይቆይ የክሎይ 16ኛ ዓመት የልደት በዓልም ተቃረበ። ኒኪም ለዓመታት የቀረችበትን ጊዜ በከፊል ለማካካስ በማሰብ በጣም ልዩ የሆነ ድግስ ለማዘጋጀት አቀደች። ነገር ግን ከተጠበቀው በተቃራኒ ክሎይ ከጓደኞቿ ጋር ወጥታ ማክበር እንደምትፈልግ ስትናገር ይህ ኒኪን ተስፋ አስቆርጦ ለመቀበል አስቸጋሪ ሆነባት። ምክንያቱም በእሷ እይታ ልጇ አሁንም የአዋቂዎቹ እንክብካቤና ጥበቃ የሚያስፈልጋት የትላንትናዋ ትንሽ ልጅ ናት። ነገር ግን በአመፀኛ የጉርምስና እድሜ ላይ ያለችው ክሎይ ከእንግዲህ እንደ ህፃን መታየት አልፈለገችም። ለአመታት የታመቀው ስሜቷን ፈነዳ። ክሎይ እናቷ ሁልጊዜ ሌሎችን ለመጠበቅ ስትታገል ለራሷ ቤተሰብና ለልጇ ግን ተዋግታ እንደማታውቅ እንዲሁም ለመላው ዓለም ስታስብ እሷና አባቷ ለምን ያህል ጊዜ በናፍቆት ይጠብቋት እንደነበረ መርሳቷን በምሬት ስትናገር ያ ቅጽበት በአንድ ወታደርና በእናት መካከል ያለው ርቀት ለመጀመሪያ ጊዜ ልብን የሚያደማ ሆነ። ከኃይለኛው ክርክር በኋላም ክሎይ በቁጣ ራሷን ክፍሏ ውስጥ ቆለፈች። ኒኪም በጭንቀት ብዙ መልእክቶችን ብትልክም ስልኳ ምንም ምላሽ አላገኘም። ለዚህም ሌላ አማራጭ ስላልነበራት ውጥረቱን ለማርገብ በሩን አንኳኩታ ልጇ የሚበላ ነገር ትፈልግ እንደሆነ ጠየቀች። ነገር ግን ምላሹ ፍጹም ዝምታ ነበር። ኒኪም ከጥቂት ሰከንዶች ማመንታት በኋላ በመጠባበቂያ ቁልፍ ክፍሉን ስትከፍተው ግን ክፍሉ ባዶ ነበር። ክሎይ ጠፍታለች። ጠረጴዛው ላይ ክሎይ ከጓደኞቿ ጋር ወደ ባር እንደሄደች የሚገልጽ ማስታወሻ ብቻ ነበር። በተመሳሳይ ሰዓት እሷ ግን በዚያ በሚያብረቀርቅ መብራትና በሙዚቃ በተሞላ ባር ውስጥ ከጓደኞቿ ጋር እየተዝናኑ ሳለ ድንገት በአንድ ቆንጆ ወጣት ተሳበች። ተቀራርበውም ውይይት ከጀመሩ ከጥቂት ደቂቃዎች በኋላ ያ ወጣት ልደቷን ለማክበር መጠጥ ሰጣት። ነገር ግን ከጓደኞቿ ጋር ለመለያየት በሄደችበት ቅጽበት በድብቅ እጽ ወደ ክሎይ ብርጭቆ ውስጥ ጨመረ። በሌላ በኩል ኒኪ በበኩሏ ልጇን ብቻዋን መተው ስላልቻለች የስልኳን ጂፒኤስ ተከትላ ባሩን አገኘችው። እንደደረሰችም ከክሎይ ጓደኞች ልጇ ቤን ከሚባል ደግ ሰው ጋር እንደሆነች ብትሰማም የእናትነት ስሜቷ ግን እረፍት አልሰጣትም። ለዚህም ወደ ባሩ እንደገባች ክሎይ ሰክራ ወደ ውጭ ስትወሰድ በማየቷ ወዲያውኑ ወደ መኪና ማቆሚያው ቦታ ሮጣ አንዱን ጠላፊ ብታሸንፈውም ክሎይን የያዘው መኪና ግን አመለጣት። ሆኖም ኒኪ ተስፋ ሳትቆርጥ በአቋራጭ መንገድ በመሄድ የመኪናው ጣሪያ ላይ ዘላ በመውጣት ሹፌሩን አጠቃችው። ነገር ግን በመሃል በተከሰተው አደጋ ምክንያት ራሷን ስታ ስትወድቅ ቤን ክሎይን ይዞ ከአካባቢው ጠፋ። ኒኪም ከተወሰነ ቆይታ በኋላ ስትነቃ ራሷን ተገልብጣ ተንጠልጥላና ሰውነቷ ቆስሎ አገኘችው። በአቅራቢያዋም ሱሊቫን የሚባል ሰው እሷን ለመንከባከብ ብዙ ገንዘብ እንደከፈለ የሚናገር ሰው አጠገቧ ቆሟል። ኒኪም ይህንን ስትመለከት ልጇን ለማግኘት በትክክል 72 ሰዓታት ብቻ እንደቀራት ተገነዘበች። ምክንያቱም ከዚያ በኋላ ሁሉም ዱካዎች ስለሚጠፉ የክሎይ የመትረፍ ዕድል ወደ ዜሮ ይወርዳል። መደበኛ የፖሊስ ሂደቶች ለዚህ የሞት ውድድር በጣም ቀርፋፋ ስለነበሩ ኒኪ የለመደችውን ጨካኝና ፈጣን ዘዴ ለመጠቀም ወሰነች። ትዕይንታችንም ኒኪ ከመያዟ በፊት ያደረገችውን ነገር ለማስታወስ ወደ ባሩ መልሶን ፍንጮችን ስትፈልግ የሱሊቫንን ሎሌዎች በመግደል የድርጅቱን የመሬት አውታረ መረብ እንዳናጋቸው ያሳየናል። ነገር ግን ተቃውሞን በማውደም ላይ እያለች ስለተያዘች በዚህን ጊዜ የምትጋፈጠው ልጇን የወሰዱትን ብቻ ሳይሆን ትልቅ የሰው ዝውውር ድርጅትን እንደሆነ ተረዳች። ወደ አሁኑ ጊዜ ስንመለስ ግን ኒኪ ከፊቷ የቆሙ የድርጅቱ አባል ቤንን እንደገደለው አወቀች። ምክንያቱም ቤን የሱሊቫኒ መጋዘን ያለበትን ቦታ በስህተት በመግለጹና በኒኪ ስቃይ ስለደረሰበት ነበር።
ቤን ድርጅቱ ውስጥ መልካም ፊቱን ተጠቅሞ ልጃገረዶች ወደ ወጥመድ የሚስብ ዝቅተኛ ደረጃ ያለው ጠባቂ ብቻ ነው። በዚህ መሃል ግን ጨካኙ የድርጅቱ አባል ኒኪ የአሜሪካ ልዩ ኃይል መሆኗን ካወቀ በኋላ ቢላውን ተጠቅሞ እግሯን በመውጋት ያሰቃያት ጀመር። ነገር ግን የስልክ ጥሪ ሲመጣለትና ትኩረቱ ሲከፋፈል ኒኪ ህመምን ተቋቁማ ቢላዋን ከእግሯ አውጥታ ማሰሪያዎቿን በመቁረጥ ከድርጅቱ አባል ጋር ኃይለኛ ትግል ጀመረች። መጀመሪያ ላይ ሁለቱም እኩል ቢመስሉም ኒኪ በጦር ሜዳ ልምዷ በልጣ ተከታታይ የቢላ ቁስሎችን ስታሳርፍበት የድርጅቱ አባል በደረሰበት ከባድ ስቃይና ጫና ውስጥ ሆኖ እውነቱን ይናገር ጀመር። ሱሊቫን የሲንዲኬት ቤተሰብ የሚባልና በህጋዊ ኮርፖሬሽን ስም የሚንቀሳቀስ ነገር ግን ውብ ወጣት ልጃገረዶችን በመጥለፍና ወደ ዝሙት አዳሪነት በመቀየር ላይ ያተኮረ የወንጀል ድርጅት አስተዳዳሪ ብቻ እንደሆነና ከእሱ በላይ ሌላ ኃይለኛ አለቃ መኖሩን ሲያጋልጥ ድርጅቱ እጅ ላይ የወደቁ ልጃገረዶች እጣ ፈንታ የከፋ ነበር። አንዳንዶቹ ለአካለ ክፍሎች ዝውውር ተብለው ሲገደሉ፣ እድለኛ የነበሩት ደግሞ በአሜሪካ እንዲቆዩ ተደርገዋል። የተቀሩት ግን ወደ ውጭ ሀገር እንዲላኩ ልዩ ስልጠና ይሰጣቸዋል። በዚህም ምክንያት የኒኪ ጊዜም እያለቀ ነበር። ሱሊቫንም በእስር ቤቱ ሲገኝ ኒኪ ማምለጥ ችላ ነበር። ነገር ግን ሱሊቫን ከድርጅቱ በስተጀርባ ያለውን ትልቅ አለቃ ማስፈራራት ስላልፈለገ ሁሉንም ችግር በዝምታ ለመፍታት ወሰነ። ወዲያውኑም ሰዎቹ ሁሉ የከተማዋን ጥግ እንዲቃኙና ኒኪን በማንኛውም ዋጋ አግኝተው እንዲገሏት አዘዘ። ነገር ግን ኒኪ መኖሪያ ቤቱ ድረስ በድብቅ እንደምትከተለው ፈጽሞ አልጠበቀም ነበር። የሱሊቫን የመከላከያ ስርዓት እጅግ ጥብቅ በመሆኑ አንድ የመግቢያና የመውጫ መንገድ ብቻ ነው ያለው። ጠባቂዎቹም ምንም አይነት ክፍተት ሳይተው እርስ በርሳቸው የሚደጋግፉበት ጠንካራ የተኩስ ኃይል ነበራቸው። በተጨማሪም የታጠቁ የሰው ጠባቂዎችና የጥበቃ ውሾች ብቻ ሳይሆኑ ከሰማይ ላይ ሆኖ ያለማቋረጥ የሚከታተሉ ድሮኖችም ስለነበሩ ኒኪ እስካሁን እርምጃዋን ለመውሰድ እድል እንዳላገኘ ወቀች ቁስሏን ለማከም አስተማማኝ ቦታ ለማግኘት ማፈግፈግ ነበረባት። ምክንያቱም አንድ ጥሩ ኦፕሬተር ብዙ ነገሮችን ማድረግ ቢችልም በፍጹም ራሱን እንዲደክም መፍቀድ የለበትም። በሌላ በኩል ኒኪ ባር ውስጥ የፈጸመችው ጥቃት የፖሊስ ትኩረት ስቧል። በደህንነት ካሜራውና በምስክሮች ቃል አማካኝነት የተጎዳው ሰው ቤን መሆኑ ተለይቷል። በተመሳሳይ ጊዜ ኒኪ ቀደም ሲል በቁልፍ የገደለችው ሹፌር መኪና ላይ የቤን የጣት አሻራ ተገኝቷል። ቁልፉ ሲፈተሽ ግን የጥቁር ሆንዳ አብራሪ መኪና ሲሆን የተመዘገበው ባለቤት ደግሞ ኒኪ ብቻ ነበረች። መርማሪዎቹም በፍጥነት እያደኑት ያለው ኢላማ በሙያዊ መልኩ የሰለጠነ ገዳይ እንደሆነ ደምድመው ወዲያውኑ በመላ ከተማዋ ለኒኪ የእስር ማዘዣ ወጡ። ይህ በእንዲህ እንዳለ ኒኪ ቁስሏን አክማ ከጨረሰች በኋላ አሁንም በፖሊስ ኢላማ እየተደረገች መሆኑን ሳታውቅ አስፈላጊዎቹን እቃዎች ለማዘጋጀት ወጣ ወደ ሃርድዌር ሱቅ በመሄድ የደረጃ 5 የደህንነት ማሰሪያ፣ የአፍ ጠባቂና የስኬት ቦርድ ገዛች። እነዚህ ተራ የሚመስሉ እቃዎች ከፍተኛ ጥንቃቄ ለተሞላበት የድርጊት እቅዷ ማገልገያ እንዲሆኑ የታሰቡ ነበሩ። በሌላ ትዕይንት የሲንዲኬት ድርጅት አለቃ ከኒኪ ጋር የተያያዘውን ዝርዝር መረጃ በሙሉ በማግኘቱ ወዲያውኑ ለሱሌቫን ጭንቀት በተሞላው ድምፅ ደውሎ በከተማው ውስጥ ያለው ግማሽ የፖሊስ ኃይል ከድርጅቱ ገንዘብ እንደሚቀበል አስታውሶ ችግሩን በፍጥነት እንዲፈታ አዘዘው። ይህን ችግር መፍታት ካልቻለ ግን በሌላ ሰው እንደሚተካው አስጠነቀቀው። ሱሌቫንም ከጥቂት ቆይታ በኋላ ትዕግስት በማጣቱ ቤቱን ለቆ ወጣ። ነገር ግን ሞት ከሩቅ እየተከተለው መሆኑን ፈጽሞ አላወቀም። ይህን ወርቃማ ዕድል ያገኘችው ኒኪም ወዲያውኑ መኪኖቹን መከተል ጀመረች። የደህንነት ቀበቷን በማሰር የአፍ መከላከያዋን ለብሳም ፊት ለፊት እየነዳች ወደ አጃቢዎቹ መኪና በመግባት በሁኔታው ግራ ሲጋቡ በሚቀጥለው ሰከንድ የስኬት ቦርድ ስኬቷን ይዛ ወደ ኢላማው ቀርባ ልክ እንደ መንፈስ እየታየች ሱሌቫን ብቻ እስኪቀር ድረስ እያንዳንዳቸውን በሽጉጥ አንድ በአንድ ለቀመቻቸው። ቀጥላም ወደ ሱሌቫን በመዞር ስለ ሴት ልጇ እንዲናገር ስታስገድደው መጀመሪያ ላይ ምንም እንደማያውቅና እውነተኛው ኃይል ከበላይ ገዢ እጅ መሆኑን ገልጸው ለመተባበር ፈቃደኛ አልሆነም ነበር። ነገር ግን ኒኪ እንደማትለቀው ሲገባው ህይወቱን ለማዳን ሲል የማንነት ወይም የሁኔታ ለውጥ እንድታገኝ ሊረዳት እንደሚችል ለመግለጽ ቢሞክርም ኒኪ እንደ እርሱ ያለ ሰው እርዳታ ያስፈልጋትም ነበርና ወዲያውኑ እዚያው ገላው የመኪናውን የኋላ ቁልፍን ስትከፍተው ክሎይን ውስጥ አገኘቻት። ለዚህም በዚያው ቅጽበት የነበረባት ውጥረት ሁሉ ቢጠፋም በደረቷ ውስጥ የምታፈን ስሜት ብቻ ቀረ። በዚህ መሃልም ብዙም ሳይቆይ ፖሊስ ስለ ተኩሱ ግጭት ሪፖርት ስለደረሰው ኒኪን እንደ ተከታታይ ገዳይ ፈርጀው የፍለጋ ስራቸውን በማጠናከር በቤቱ አድራሻ ላይ ክትትል አደረጉ። ይህ በእንዲህ እንዳለ ኒኪ ግን ክሎይን ይዛ በአውቶቡስ ወደ ከተማዋ ስትመለስ ልጇን በእቅፏ ይዛ ከዓመታት በፊት የነበረው የጦር ሜዳ ትዝታ በድንገት ይታወሳት ጀመር። አንድ ተኳሽ በጦር ሜዳ መካከል የዘፈቀደ ኢላማ ሲመርጥ የሚሰማው የህይወትና የሞት ስሜት እንዲሁም ሁልጊዜ እሷ ብቻ ለምን እንደምታርፍ ባለማወቋ የሚሰማት የጥፋተኝነት ስሜት ትዝ አላት። ሆኖም በመሃል ልጇ ስትነቃ ድምጿ እየተንቀጠቀጠ አጽናናቻት። ሁሉም ነገር እንደተጠናቀቀም ነግራት ወደ ቤት እንደተመለሱ በሩን ከፍተው ሲገቡ ወዲያውኑ የሴት ልጇን ጉዳቶች ተመልክታ ከባድ እንዳልሆነ በመንገር አረጋጋቻት። ነገር ግን ከውጭ አንድ ፖሊስ ሲከታተላቸው ስለነበር የኢላማው መኖር እንደተረጋገጠ ወዲያውኑ ለዋናው መስሪያ ቤት ሪፖርት ሲያደርግ የእርምጃ ትዕዛዝ ወዲያውኑ ተሰጠ። የስዋት ቡድኑም ገዳይ ኃይል እንዲጠቀም ተፈቅዶለት ወደ ቦታው ተላከ። ቡድኑ በሩን ለመጣስ ሲዘጋጅ ግን አንድ አዛውንት ሰው ብቅ ብሎ ኦፕሬሽኑ እንዲሰረዝና ልዩ ኃይሎች ወዲያውኑ እንዲያፈገፍጉ በመጠየቅ ኒኪ ምን ያህል አደገኛ እንደሆነችና እርምጃውን ከቀጠሉ ውጤቱ እሷን ከመያዝ ይልቅ 6 የሬሳ ከረጢቶች ሊኖሩ እንደሚችሉ ሲያስጠነቅቃቸው በዚህ በማይታይ ግፊት ምክንያት ዋና አዛዡ ቡድኑ እንዲያፈገፍግ ለማዘዝ ተገደ
ተገደደ። ምክንያቱም ያ ሰው የዩኤስኤ የባህር ኃይል ኮርፕስ ኮሎኔልና በወታደራዊ አገልግሎት ጊዜ የኒኪ የቀድሞ አዛዥ ስለሆነ ሲሆን በትዕዛዙ መሰረት የስዋት ቡድኑ ቢወጣም የክትትሉ ፖሊስ ግን ቤቱን መጠበቁን ቀጠለ። ኒኪም ስለተፈጠረው ነገር ምንም ስለማታውቅ ክሎይን ካሳረፈች በኋላ የልጅቷን ቁስሎች ለማከም መድኃኒት ለመግዛት ወጣች። ነገር ግን ችግሩ በዚህ አላበቃም። ልዩ ኃይሎቹ ለማፈግፈግ ሲዘጋጁ ዋና አዛዡ ግን ድንገት ሀሳቡን በመለወጥ የስዋት ቡድኑ መሪ መቅጃ መሳሪያዎቹን አጥፍቶ ኒኪን በድብቅ እንዲከታተሏት አዘዘ። ይህም ዋና አዛዡ ለኮሎኔሉ ክብር እንዳልነበረው ወይም ለሲንዲኬቱ ድርጅት የሚሰራ የውስጥ አዋቂ መሆኑን ያሳያል። ሆኖም ልምዱ ያላት ኒኪ ግን እየተከታተሏት መሆኑን ወዲያውኑ ተረዳች። የትዕዛዝ ማዕከሉ ከጥቂት ሰከንዶች በኋላ ከስዋት ካሜራዎቹ ምስል ተቀበለ። ኒኪም በማያ ገጹ ላይ ታይታ 6ቱ አባላት በእሷ መሸነፋቸውና አስቸኳይ የሕክምና እርዳታ እንደሚያስፈልጋቸው ስትናገር፣ ኮሎኔሉም ይህንን አጋጣሚ በመጠቀም የኒኪን ስም በሬዲዮ ጠርቶ ሲያነጋግራት ኒኪም ድምፁን ስትሰማ ማን እንደሆነ አወቀችው። ኮሎኔሉ የፈጸመችው ነገር ገደቡን ስላለፈ ሊወስዳት መምጣቱን ቢነግራትም ኒኪ ግን ልጇን ወስደውባት እንደነበረ ስትነግረው ኮሎኔሉ በግል ሊያነጋግራት ቢሞክርም ኒኪ ማንኛውንም ምክር ለመስማት ፈቃደኛ አልነበረችም። ሌላ ሰው እንዳይልክ አስጠንቅቀውም ወደ ቤቷ ተመለሰች። ነገር ግን ቤት ስትደርስ ክሎይ እንደገና መጥፋቷን ስታውቅ በጣም ደነገጠች። በዚህ መሃል ቤት ውስጥ ተደብቆ የነበረው ፖሊስም እንዳትንቀሳቀስ አዘዛት። ሆኖም በጥቂት ሰከንዶች ውስጥ ሁኔታውን ገልብጣ ፖሊሱን ሴት ልጇ የት እንዳለች ጠየቀችው። ፖሊሱም በድንጋጤ ውስጥ ሆኖ ወደ ቤቱ ሲገባ ማንንም እንዳላየ ሲናገር ይህ ንግግር ኒኪን የሲንዲኬት የድርጅቱ አባልና ሱሌቫን ስለገደለችባቸው ክሎይን እንደገና የወሰዷት ለመበቀል እንደሆነ እንድታስብ አደረጋት። ለዚህም ሁሉም ነገር ስለ ስራ ወይም ስለ ተራ ተልዕኮ አልነበረም። ነገሩ የግል በቀል ሆኗል። ኒኪም አንድ ነገር በግልጽ ታውቅ ነበር። ይኸውም ከዚህ በስተጀርባ ያሉት ወንጀለኞች በህይወት እስካሉ ድረስ ክሎይ በጭራሽ ደህንነት አይኖራትም። ይህ በእንዲህ እንዳለ ኮሎኔሉም ከዋና አዛዡ ጋር ሁሉንም ነገር ለማብራራት ወደ ኒኪ ቤት ሲሄዱ መንገድ ላይ ኮሎኔሉ ኒኪ የተጋፈጠቻቸው ሰዎች በሙሉ አደገኛ የሰው አዘዋዋሪዎች መሆናቸውን በግልጽ ተናገረ። ከዚህም በላይ መላ ህይወቷን ለሀገሯ የሰጠች እውነተኛ ጀግና መሆኗንና በህግና በስርዓቱ ላይ እምነት ልታጣ የቻለችውም በስራው አጋጣሚ በጣም ብዙ ጨለማ ጎኖችን ስላየች ብቻ እንደሆነ ካስረዳው በኋላ አንድ ቅድመ ሁኔታ አስቀመጠ። ኒኪን ማሳመን ከቻሉ ዋና አዛዡ ከሷ መራቅ እንዳለበት፣ አለበለዚያ ግን ብዙ ሰዎች ሊጎዱ እንደሚችሉ አስጠነቀቀው። ነገር ግን ልዩ ኃይሎች ወደ ኒኪ ቤት ሲገቡ ክትትል እንዲያደርጉ የተመደቡት ፖሊሶች አንድ ክፍል ውስጥ ታስረው አገኟቸው። ኒኪ ግን ቀድማ ወጥታ ነበር። ዋና አዛዡን በዚህ ሁኔታ በጣም ተበሳጭቶ መንገድ ላይ ያሉ ሁሉም ኃይሎች እንዲቀሳቀሱና ኒኪን ለማደን በ5 ኪሎ ሜትር ራዲየስ ውስጥ የፍተሻ ጣቢያዎቹ እንዲቋቋሙ አዘዘ። ነገር ግን ሰፊ አደን ለመጀመር ሲዘጋጅ ሁኔታው በድንገት ተለወጠ። ሁለት የውስጥ ጉዳይ ተቆጣጣሪዎች ድንገት ብቅ በማለት ዋና አዛዡ በተከታታይ ከባድ የሙስና ክሶች መታሰሩን አስታወቁ። የውጭ የባንክ ሂሳብ መዝገቦቹ በቀጥታ ወደ ውስጥ ጉዳይ ሚኒስቴር ተልከው ስለነበር ማስረጃውን በሙስናና ከወንጀል ጋር በመተባበር መሳተፉን በግልጽ ያሳያል። ከዚህ ድንገተኛ እርምጃ በስተጀርባ የነበረውን ኮሎኔሉ ሲሆን ከሃዲው ባለስልጣን በመጨረሻ ዋጋውን መክፈል ነበረበት። ኒኪ በበኩሏ የድርጅቱ አለቃ የተደበቀበትን ሆቴል አግኝታ ለተወሰነ ጊዜ በጥንቃቄ ከተከታተለችው በኋላ የታችኛው ወለሎች የታገቱት ልጃገረዶች ለድርጅቱ እንዲሰሩ የሚገደዱባቸው ክፍሎች መሆናቸውን፣ የላይኛው ፎቅ ደግሞ የአለቃው የቅንጦት አፓርታማ መሆኑን አወቀች። አሁን በኒኪ አእምሮ ውስጥ ያለችው ልጇ ብቻ ነበረች። አለቃው ከመሞቱ በፊትም ሴት ልጇን መመለስ ስለነበረባት መጀመሪያ የመኪናውን የነዳጅ ማጠራቀሚያ በማበላሸት መኪናውን እንደ ጊዜ ቦምብ አዘጋጀችው። ቀጥሎም ጠባቂዎቹ ትኩረት እንዲሰጡ በማድረግ ድንገት ትጥቅ አስፈትታ አጠቃቻቸው። ብዙም ሳይቆይ ባለስልጣኑ ሰዎችም የኒኪ ምስል በደህንነት ካሜራዎቹ ሲመለከቱና የማንቂያ ደወሉ ሲጮህ ጠባቂዎቹ ሁኔታው ከቁጥጥር ውጭ በመሆኑ በድንጋጤ ተዋጡ። ኒኪ ግን በጣም ተረጋግታ ነበር። እዚህ የደህንነት ስርዓቱ ዋና ድክመት በቴክኖሎጂ ላይ ከመጠን በላይ ጥገኛ መሆኑ እንደሆነ ተረድታለች። ቴክኖሎጂ ደግሞ ሁልጊዜ የኃይል ምንጭ ይፈልጋል። በዚህ መሃል በሚቀጥለው ሰከንድም የኒኪ መኪና ውጭ ፈነዳ። ፍንዳታውም የኤሌክትሪክና የደህንነት ካሜራ ስርዓቱን ሙሉ በሙሉ ሲያወድመው ሁሉም ማያ ገጾች በአንድ ጊዜ ጨለማ ስለሆኑ የመቆጣጠሪያ ማዕከሉ በትርምስ ውስጥ ገባ። ጠባቂዎቹ ኃይሉን ወደ ነበረበት ለመመለስ ሲደናገጡም ኒኪ በአቅራቢያቸው መኖሯን አላወቁም። እሷም ጨለማውን ተገን በማድረግ የተጠለፉትን ልጃገረዶች እያዳነችና ክሎይን እየፈለገች ወደ ሆቴሉ ጠልቃ ገባች። ወንጀለኞቹ ግን ወፍራም ግድግዳዎችና ካሜራዎች ይጠብቁናል ብለው ቢያምኑም ተሳስተው ነበር። ሆኖም በሙያዊ ውጊያ የሰለጠነችው ኒኪ ወታደሮቹን ወደ ጥቁር የሞት ሳጥን ቀይራ እያንዳንዱን ወለል እያጸደች ወደ ላይ ወጣች። ነገር ግን መንገድ ላይ እያለች በሁለት ጠባቂዎች ድንገተኛ ጥቃት ደረሰባት። አንደኛውም እስከ መታፈን አድርሷት ሁሉንም ነገር ሊያበቃ ተቃርቦ ነበር። ሆኖም ግን ኒኪ ትንሿን ክፍተት ተጠቅማ ሁኔታውን በመቀልበስ አሸነፈቻቸው። ከከባድ ትግል በኋላ ግን ሰውነቷ ኃይሉን ስላሟጠጠው መሬት ላይ ተዘረረች። ሆኖም ንቃተ ህሊናዋ እየጠፋ ባለበት በዚያ ጨጋጋማ ቅጽበት የክሎይን ድምጽ የሰማች ስለመሰላት በእናትነት ፍቅር ተገፋፍታ የመጨረሻ ጥንካሬዋን በማሰባሰብ የባለስልጣኑን ክፍል ከማግኘቷ በፊት ሌሎች ጠባቂዎችን አስወገደቻቸው። ነገር ግን ልጇ ወዳለችበት ክፍል ደርሳ በሩን ሰብራ ስትገባ ባለስልጣኑ ሽጉጥ በክሎይ ራስ ላይ ደቅኖ ለማስፈራራት ሞከረ።
የኒኪ ብቸኛ ድክመት ልጇ እንደሆነች ስለሚያውቅም ሽጉጡን እንድጥል አስገደዳት። ነገር ግን ኒኪ በሰለጠነ ተኳሽ ትክክለኛነትና ቆራጥነት የተገኘችውን የ2 ሰከንድ ክፍተት ተጠቅማ ባለስልጣኑን በመግደል ክሎይን ከሞት አድናት ወዲያውኑ ወደ ሆስፒታል ወሰደቻት። ለ1 ሳምንት ሙሉም ከአልጋዋ አጠገብ ሳትለይ ቆየች። ነገር ግን ጭካኔ የተሞላው እውነት ኒኪ ከምታየው የተለየ ነበር። እውነታው ኒኪ ክሎይን ስታገኛት ህይወቱ አልፎ ነበር። ሆኖም ድንጋጤው በጣም ከፍተኛ ስለነበር የኒኪ አእምሮ ይህንን እውነት መቀበል አልቻለም። ሰውነቷ በሕክምና ቀስ በቀስ ቢያገግምም መንፈሷ ግን ሊገጥማት በማይችለው ከባድ የስሜት ቀውስ ውስጥ ተጠመደ። ኮሎኔሉም ሊረዳት ተስፋ በማድረግ ቢጎበኛትም ኒኪ ግን መሄድ ብቻ ነበር የፈለገችው። ምክንያቱም በአእምሮ ውስጥ ክሎይ አሁንም በህይወት አለች። እሷን ለማዳን እየጠበቀች እንደሆነም ታስባለች። ህይወቷን ሙሉ ለሌሎች ስትታገል የኖረችው ኒኪ አሁን ደግሞ ራሷን ከማይቋቋመው የልጅ ሞት ህመም ለመጠበቅ ስትል አእምሯ የክሎይ ሞት ትዝታ ሳያውቅ ሰርዞታል። ይህም ከፍተኛ የስሜት ቀውስ ውስጥ ባሉ ወታደሮች ላይ የሚታይ የተለመደ የስነ ልቦና ምላሽ ነው። የባሰው ደግሞ አዲስ ትዝታዎችን የመፍጠር ችሎታ ስላጣች በመጨረሻም ማንም ሳያውቅ ከሆስፒታሉ ወጥታ ልጇን ለማዳን የምታደርገውን ጉዞ ደጋግማ መተግበር ጀመረች። ነገር ግን ክሎይ በህይወት ስለሌለች ግቧ ቀስ በቀስ ተለወጠ። ክሎይን የሚመስሉ ልጃገረዶችን ለማዳንም ራሷን ሰጠች። ለዚህም አንዲት ልጃገረድ ባዳነች ቁጥር የራሷን ሴት ልጅ ለማዳን እየተቃረበች እንደሆነ ይሰማት ጀመር። ያ ዑደት ደግሞ ፈጽሞ አይቆምም፣ ምክንያቱም በኒኪ ዓለም ጦርነቱ ገና አላበቃም። ታሪካችንም ኒኪ አሁንም ፈጽሞ በማይጠፋ የውስጥ እሳት እየተቃጠለች ወደፊት መጓዟን ቀጥላ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩን።